አልችልምንም ቀብረዋል በቃ ምንም ማይቻል ነገር የለም ሁሉም ይቻላል እንችለዋለን እንሻገራለን በዚህ አስተሳሰብ ያባለን አቅም ለመሻገር የሚያነሳሳ ዝግጅት እንድናደርግ ከጊዜ አኳያ ጊዜው ወቅቱን ጠብቆልኛ ለወቅቱኛ ሲሪየስሊ ለ2018ም ዝግጅትም ጭምር እንድናደርግ ወቅታዊ ስለሆነ ይሄን ታሳቢ አድርገን ነው በማነቆ ደረጃ ታዩት በዋናነት ከስራ ዕድል ፈጠራ አኳያ ትልቁ የዚህ ክልል ስራ አጥነት ነው ስራ አጥነትን አቅም አለን እንዴት ነው ስራ አጥነት ሊጎዳን ወይም ደግሞ ሊፈትነን የሚችለው ለዚህ ምን አይነት ምላሽ ነው የሰጠን ያለው ማየት አለብን ማቀድ አለብን መስራት አለብን ቅድም ክብርት ሚኒስትር ያነሳቸው ከፖሊሲ አኳያ ከገቢዎች አኳያ ታየ ማይቀፈም ካለ አዳዲስ ተደራጅቶ ወደ ስራ የሚገቡት ስፔሻል ፓኬጅ የሚያስፈልግ ካለ መታየት አለበት አለፍ ብለን ማየት አለብን ነው ዋናው ለዚህ ለኛ አለፍ ብለን እንድንመለከት ወሳኝ የሆኑ ነገሮች ተነስተዋል በደንብ ይዘናል ስለዚህ እኛ ዝርዝር ሌሎች ጉዳዮች ከውስጥ አልገባም ምንድነው ቀጣይ ምን ሰራቸው የሚሉት ነገሮችን አንድ 3 ነጥቦች እንድትይዙልኝ ነው በመጀመሪያ ያው ይሄ ስልጠና የማስተር ክላስ ስልጠና 3 ቀን ስልጠና ወስደን ስንመለስ ምንድነው የምንሰራ የሚለው ነገር ተካወይ አመራራችን በደንብ ሊይዝ ይገባል የመጀመሪያው እኛ እድሉን አግኝተን ሰልጥነናል እድሉን አግኝቶ ያልሰለጠኑ አመራሮች አሉ በተለይ ዞን ከተማ ወረዳ ተቋማት እንዲሁም በተቋማት ውስጥ ደግሞ ያሉ ሰራተኞች አሁን የኔሚና እኔ የሚለው በደንብ ወስደናል እኔ የኔን ተቋም ለመቀየር የራስን አስተዋጽኦ ማበርከት አለብኝ ብለን መመለስ አለብንና ላልሰለጠኑት ስልጠና መስጠት ይሄን ሐሳብ ማውረድ እሳቤውን ለመቀየር ባለን ጊዜና አቅም ተዘጋጅተን መሄድ አለብን ተቋሙ ክልላዊ እዚህ የማስተባበሪያ አለ ዩኒቨርሲቲዎች አሉ 4 ዩኒቨርሲቲ አለ 4 ኮሌጅ አለ 35 6 ቴክኒክና ሙያ ተቋማት አሉ ተቋም አለ ብዙ ስራ ብዙ ለውጥ ማስመዝገብ ይቻላል ስለዚህ ማሰልጠን የመጀመሪያው ተልኳችን አሰልጣኞችም አሉ እዚህ አንዳንድ ቦታ ላይ ሊያግዙ ጋብዘናቸው ስልጠናውን ለቀሪ አመራሮችና ሰራተኞችም ልንሰጥ ይገባናል ይሄ ለሁሉ ለተቋምም ለግል ህይወታችንም በጣም ወሳኝ ስለሆነ ማለት ነው ሁለተኛው ተልኮ ሁለተኛው ስራችን ማቀድ ነው ከተለምዳዊ አካሄድ ወጣ ባለ መንገድ ስራዎችን ለመምራት የሚያስችል ከዚህ ስልጠና በኋላ ወይ ከዚህ ስልጠና ማግስት ምንድነው የፈጠረው ኢምፓክት የሚለው ነገር ለማሳየት የሚያስችል የ2018 እቅድ ዝግጅትም ማድረግ ይጠበቅብናል የ2017 ማጠቃለያ በዚህ ልክ ነው መገምገም ያለብን አሁን ወደ እንትን ቀይረው በቃ ወደ ተጨባጭ ስራው ስንቀይረው እዚህ በደንብ መውሰድ አለብን የባህል ለውጥ ልናሳይ ይገባናል በጣም አስሮ የሚይዘን በጣም የተላመደ ባህል አለ ከስብሰባ በኋላ ወይም ከስልጠና በኋላ ስንመለስ አብዛኛው ጊዜ የሆነ ነገር እንተውና ወደ መደበኛው ነው የምንመለሰው ወደ ቀድሞ ነው የምንመለሰው የባህል ለውጥ የታሪክ ቅያሬ ተለምዳዊ ሪፖርት ላይ በጀት ስለሌለ መኪና ስለሌለ ቢሮ ስለሌለ በዚህ ጉዳይ ስራ ሞተ ወደቀ ምናምን ብለን የምናቀርበው ሪፖርት እናቆም በቃ አንተ ነህ አንቺ ነሽ እንችለዋለን ለውጥ ማምጣት እንችላለን ማስመዝገብ እንችላለን ተሻለ ነገር የባህል ይሄ ምክንያት የምናስቀምጠውን ነገር እንቀይረው ነው ማክሲመም ኢፈርት እንጠቀም እንደግሞ ስናስብ አውቶ ቦክስ አስበን ለመፍታት እንዘጋጅበት ያስተቃቀል ባህላችንን ቀይር የሪፖርቲንግ ባህላችንን ቀይር የግንኙነት የመተጋገዝ ባህላችንን ቀይር ተቋም ከተቋም ጋር
ሆሪዞንታሊም ቨርቲካሊም የምንገናኝበትን ባህል እንቀይር። በየአካባቢ ያሉ ተቋማት አሉ። አሟጠን መጠቀም የሚያስችል ብዙ እድል የመከናል። ቀረብ ብለን እንጠቀም። ስለዚህ በተለይ በዲዛይን ቲንኪንግ ላይ ያየናቸውን ኢምፕሊመንት ማድረግ አለብንና እቅዳችን በዚህ ልክ አትሊስት በእኔ ተቋም የኔን ተቋም ሞዴል ማድረግ አለብን፣ የተሻለ ማድረግ አለብን፣ ማስተማሪያ ማድረግ አለብን ብሎ ሰው ኃላፊነት ወስዶ ወደ ስራ እንዲገባ እቅዳችንን በየትኛው መንገድ ልንቀይር ስለሚገባ በዛ መንገድ ልንከልስ ልንመለከት ይገባናል የሚለው ሁለተኛ ነው። ሶስተኛ ምንወስደው ከምንም በላይ እይታችን ላይ ለውጥ እናምጣ። እይታ ለውጥ እናምጣ ስንል ግን እኔ የምለውን ከዚህ በፊት ያው እኔን የምለው ለስኬት ሁሉ ሰው እኔን ይላል፣ ለውድቀት ግን እከሌ ነው ይላል። ያንን ቀይር። እኔ በመኖሬ ይሄን ተቋም ወዴት አደረስኩኝ የምለው ጊዜ የለን። በጣም ፈታኝ ነገሮች የመጡ ናቸው። ስለዚህ መፍትሄ በማምጣት እይታ፣ ጊዜን፣ አቅምን ታሳቢ አድርገን ፒላሮችን ታሳቢ አድርገን ስራዎችን የምንመራበት አካሄድ ሊኖረን ይገባናል። ቁልፉ ኢኒሼቲቮች ላይ የገጠር ትራንስፎርሜሽን ስራዎች አሉ፣ ኢኒሼቲቮች አሉ። በግብርና የተጀመሩ ኢኒሼቲቮች፣ ለክረምት በንቅናቄ የምንጀምራቸው ስራዎች አሉ። ከአሁኑ ይሄ ዝግጅት ምዕራፍ ነው የሚሆነው። በከተማ በገጠር የጀመርናቸው የኮሪደር ገቢ፣ እነኚህ ወሳኝ የሆኑ ስራዎች ሌሎችን ይዘው ሊነሱ የሚችሉትን እይታ ልንቀይር ይገባናል። በእነሱ ላይ ትኩረት ማድረግ ይጠበቅብናል። ትኩረት እናድርግ። ፒላሮች ላይ ትኩረት አድርገን ጸጋዎቻችን ለይተን ወደ ስራ እንግባ። አሁን ጀስት ጊዜ የለንም። እያቀድን ጎን ለጎን እየሰራን ውጤት እያስመዘገብን መሄድ የክልላችን ራዕይ የሰላም፣ የብልጽግና፣ የመቻቻል ተምሳሌትን እውን ማድረግ እኔ ነኝ ማደርገው ብሎ ይሄ ሰው እንድነሳ እንጠብቃለን። እናንተም ይህን ተግባር ፈጽማችሁ ደቡብ ኢትዮጵያ ክልል የብልጽግና ተምሳሌት፣ የሰላም ተምሳሌት፣ የመቻቻል ተምሳሌት ሆኖ ተቆጥሮ የተሰጡንን ለህዝባችን ኤክስፔክቴሽን ማኔጅ አድርገን ለውጥ አስመዝግበን በታሪክ ተወዳሽ በመሆን ይህን ስልጠና እንዲሁም ደግሞ መንግስትና ህዝብ የሰጠን አደራ በብቃት ተወጥተን የስኬትና የውጤታማ ጊዜ የሚመራ አመራር ብለን ስማችን እንድነሳ አደራ ለማለት ነው።